ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ትንሽ የራት ይዤላችሁ መጥቻለሁ። ምንድነው ማሽን ምንድነው ብዬ ራሴን እጠይቃለሁ። ምንድነው ወይ አነጋገር ደስ ይላል። የፍልፍል ማሽንና የባታታና የፍልፍል ፈላፍል ማሽ ይባላል። እዚህ ጋር ሩዝ ሽንኩርት በአግዱነስ እና ቲማቲም ባህራት እዚህ ጋር ተቀላቅሎ አለ። ከዛ እዚህ ጋር ደግሞ ሶስ አዘጋጅቻለሁ። ሶሱ ያው ቲማቲም ሰልሳና ትንሽ ባህራት ጨው አድርጌ እንደዚህ አዘጋጅቻለሁ። አሁን ምንድነው ቀጣዩ? ይሄንን ሩዝ አደባልቄ እዚሁ እንትን ውስጥ እዚህ ቃሪያዎች ውስጥ ቃሪያ ልበል በኢትዮጵያ በሀገሬ ቋንቋ ባወራስ እስቲ እኔ ቆይ ለምን ምን አስጨናነቀኝና ይሄንን አደበላልቄ እዚህ ውስጥ ጨምሬ ደግሞ አሳያችኋለሁ ማለት ነው። እና ያው ብዙ አይደለም ቤተሰቦቼ ትንሽ ናቸውና ትንሽ ነው የሰራሁት። እና እንደዛ ነው እራታችን ዛሬ ፈላፍል ነው። ፍልፍል ነው ፈላፍል ወይ ቋንቋ በቃ ወይ ከአማርኛ ነው ወይ ከእንግሊዘኛ ወይ ከአረበኛ ነው ምን ይሻለኛል? ግን ለማንኛውም ጠብቁኝ እስቲ ደብለቅ አድርጌ እዚህ ውስጥ የሚገቡትን አስገብቼ እንገናኛለን። አብራችሁ ቆዩ እሺ ወዶቼ። በዚህ መልኩ ይኸው ብዙን አስገብቻለሁ ማለት ነው። ብዙም ያልሞላ ብዙም ደግሞ ያልጎደል አድርጋችሁ፣ ምክንያቱም ብዙ ከሞላ በኋላ ኳስ አድርጋችሁ ሲፍለቀለቅ ነው የሚባለው። በዛን ሰዓት ሊፈታባችሁ ይችላል። ባዶም ሲሆን ደግሞ ጥሩ አይሆንም እና በዚህ መልኩ እንደዚህ አሳምሬ አስቀምጫለሁ ማለት ነው። እዚህ ጋር ደግሞ የሚታያችሁ ነገር አይታችሁታል፣ አልነገርኳችሁም ቅድም። ይሄ የዚህ ክዳን ነው ማለት ነው። ሶሱን ከጨመርኩኝ በኋላም ሳይሆን ትንሽ ግን ሶሱ ላይ ትንሽ ውሃ እንደዚህ ውሃውን ፈሰስ ታደርጉታላችሁ እንዲያባስልልን ውስጥ ያለውን ልቀቅ ብሎ እንዲበስል ትንሽ የሶሱን ውሃ ትንሽ እንዲጨመር ይደረጋል። እንደዚህ ሁሉም ላይ ትንሽ አንዱ ለማንኪያ አንድ ማንኪያ ቢሆን አይታችሁ እናንተ ታደርጋላችሁ ማለት ነው። ከዛ በኋላ ደግሞ ምንድነው የቀረን? ክዳኖቹን መግጠም ነው። የቱ ጋ ነው? ይሄ እዚህ ጋ ነው መሰለኝ። አይ ቲንክ እዚህ ጋ ይከደናል። ይሄ ደግሞ እዚህ ጋ የየራሳቸውን ክዳን እንደዚህ እናስቀምጥባቸዋለን። እዚህ ጋ የሆነ ነገር ወጥቶብኛል ማለት እንደዚህ ቆለፍ ካደረግን በኋላ ምንድነው የምናደርገው? ሶሱን ወደ መጨመር እንሄዳለን። ሶሱን ግን ስጨምሩት ጥንቃቄ ብታደርጉ መልካም ነው። ከላይ ባይሆን በርግጥ ያው ሲንተከተክ እዚህ ጋር እንትኑ አልፈረሰም። ሲንተከተክ መድረሱ አይቀርም። ጥንቃቄ ቢኖር መልካም ነው በማለት ነው እንጂ ችግር አልነበረውም። ካሜራማን በቃ እኔማ ካሜራማን መቅጠር ሳይኖርብኝ አልቀረም። እኔ እኮ ለዚህ ነው ምግብ ስሰራ ቪዲዮ ማልቀርጸው በቃ በጣጥራለሁ ነው የኔ ችግር ስለሆነ ማለት ያው ትኩረቴ ምግቡ ጋርም እንዲሆን እፈልጋለሁ፣ ካሜራው ጋር እንዲሆን እፈልጋለሁ። በዛ ምክንያት ስለምቀበጣጥር ለዛ ካሜራ ለዚህ ምግብ ስሰራ ብዙ ጊዜ እና ጋይስ እንደዚህ ነው። ጋይስ ለበሉ እንጂ በእንግሊዘኛ በዚህ መልኩ ያው እኔ ግማሽ ነው ያደረኩት። በኋላ ደግሞ እናንተ እንትን ካለ ውሃው እየደረቀ እየመጠጠባችሁ ከመጣ ውሃ ትንሽ ታብ እያደረጋችሁ ታበስሉታላችሁ ማለት ነው። እንግዲህ ቀጣይ የሚቀረን ምንድነው? ሲበስል እንገናኛለን። ያው መጨረሻውን አሳያችኋለሁ። ባይ ከኔ ጋር ቆዩ፣ የትም እንዳትሄዱ። እሺ ቤተሰብ በዚህ መልኩ እየተንተከተከ ነው። ከዛ አሁን ላይ እኔ ትንሽ ሲንተከተክ ምን ታደርጋላችሁ? ጋዙን ቀነስ ታደርጉታላችሁ። ውስጥ ሩዙ ቀስ እያለ እንዲበስል ቀነስ ታደርጉታላችሁ። እንግዲህ ሲበስል ደግሞ እንገናኛለን። አሁን ላይ ያለው እንደዚህ ነው። ስትቀንሱት ቀስ እያለ እንዲበስል
ጋዙን ቀነስ እናደርጋለን ማለት ነው። ሲወጣ እንገናኝ። መልካም ጊዜ። እሺ ቤተሰብ በዚህ መልኩ ብስል ብሏል። ወደዚህ አውጥተን ደግሞ አሳያችኋለሁ ማለት ነው። ቆዩ አብራችሁኝ። እሺ ውዶችዬ ይሄን ይመስላል። የዛሬው እራታችን ምንድነው? ፈላፍል ማሽ ነው። ፈላፍል ይባላልና በዚህ መልኩ አልቋል። ንጉዱ ተጋበዙልኝ። ቆንጆ የሆነ ወጣ እና አሪፍ ሆኖ ነው የወጣው። በዚህ መልኩ አልቋል እና ተጋበዙልኝ ብያለሁ። መልካም የራት ጊዜ ይሁንላችሁ። ዛሬ እንግዲህ ያው እንዳጋጣሚ ሆኖ ጎበዞኝ አሰራሩን ካሜራ ይዤላችኋለሁ። ለቀጣይ ደግሞ እስክንገናኝ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን። ሰላም ሁኑልኝ። መልካም የራት ጊዜ። ወዳችኋለሁ። ባይ ባይ ባይ።